የአማራ ክልሉ ጦርነት አሁንም ተጠናክሮ ቀጥሎ የአማራ ፋኖ ኃይሎች ድል ሲጎናጸፉ አገዛዙ ደግሞ መጠነ ሰፊ ጥቃትን አስተናግዷል። ሰላም ጤና ይስጥልን የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ለተረቡ ሰኔ 11 2017 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እስከ መጨረሻው እናንተም አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋብኃ በየቀጠናው ከአገዛዙ ኃይል ጋር ከፍተኛ ትንቅንቅ እያደረገ ሲሆን በትናንትናው ዕለትም በወሎ ቤተ አማራ የምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ ቃኝ ራያ ቆቦ ዞብል ተሮ በር ላይ ታላቅ ጀብዱ ፈጽሟል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ ቃኝ ራያ ቆቦ ዞብል ልዩ ስሙ ተሮ በር ላይ ያገዛዙ የጦር ሰራዊት ኬላ አድርጎ ህዝብን እያሰቃየ በነበረበት ቦታ ላይ ትላንት ሰኔ 10 2017 ዓ.ም እርምጃ በመውሰድ ከ20 በላይ ሙትና ቁስለኛ በማድረግ ታላቅ ጀብድ በመፈጸም ድል መጎናጸፉ ነው የተነገረ። በዚህ ቀጠና የፋኖ ኃይሎች የብልጽግናን ኃይል በርካታ ጊዜያት ስንቅና ንብረት እንዳይደርሰው በማድረግ አስጨንቀውት የሰነበቱ ሲሆን አሁን ላይ ደግሞ አመቺ ጊዜ በመፈለግ በደፈጣ ሙትና ቁስለኛ በማድረግ እንዲሳቀቅ እንዲሰላችና እንዲማረር ብሎም በቀላሉ በውጊያም ሆነ ያለ ውጊያ በራሱ ጊዜ እንዲፈርስና እጅ እንዲሰጥ እያደረጉት ይገኛሉ። ተመሳሳይ የአማራ ፋኖ ብሔራዊ ኃይል አፋብኃ ወሎ በላስታ ሳምነው ኮር ስር አዲስ የተቋቋመው የዋግሹም አድማሱ ብርጌድ የፋኖ አባላት በአገዛዙ ኃይሎች ላይ ከፍተኛ እርምጃ ወሰደ። በዚህ ቀጠና በተለይም አምድ ወርቅ ቀጠና ላይ በተደረገው ከፍተኛ አውደ ውጊያ ሻምበል መሪውን ጨምሮ ከ4 በላይ የአገዛዙ ወታደሮች ሙሉ በሙሉ ሲደመሰሱ 2 የሚሊሻ አባላት ደግሞ ተማርከዋል። በአማራ ፋኖ ብሔራዊ ኃይሎችና በብልጽግና ኃይል በሆነው መከላከያና ሚሊሻ መካከል በተደረገው በዚህ አውደ ውጊያ በጠላት ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራም ደርሷል። በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው በዋግምራ ዞን ዳሃና አምዶር ቀጠና የሚንቀሳቀሰው የዋግሹም አድማሱ ብርጌድ ሻለቃ አንድ ከሰብሃ አርቤት ቀ ማርያም በመንቀሳቀስ በአርቤት 03 ቀበሌ ልዩ ስሙ ሚኒሽዋ የሚባለው ቦታ ላይ ትላንት ሰኔ 10 2017 ዓ.ም በአገዛዙ የጦር ሰራዊት ላይ ጥቃት በመፈጸም አብዛኛው ሙትና ቁስለኛ ማድረጉ ነው የተጠቆመ። በተጨማሪም 2 ሚሊሻ 2 ሲመኑ ክላሽ 10 ቦምብ 150 ተተኳሽና 2 የወገብ ትጥቅ መማረኩና በሌላ አቅጣጫ በዚሁ ብርጌድ ሻለቃ 2 ቢትወደድ ሻለቃ አባም ቀጠና ከሰላምሬ እስከ ዱራ በመቆጣጠር ትላንት ሰኔ 10 2017 ዓ.ም ዱራ ከተማ ላይ ጥቃት በመፈጸም በአገዛዙ የጦር ሰራዊት ላይ ድል በመቀዳጀት ሻምበል መሪውን ጨምሮ 4 አስከሬን አስታቅፈው ከ6 ኩንታል በላይ ሬሽን ማርከው ወደ ቀጠናቸው ተመልሰዋል ነው የተባለ። በተያያዘ ዜና ግዳን ላስታ ቀጠና የብልጽግና ኃይል በስጋት በውር ድንብር ከባድ መሳሪያ በመተኮስ ንጹሃን መጨፍጨፉን ቀጥሎበታል። ከትላንት በስቲያ ሰኔ 9 2017 ዓ.ም ከግዳን ወረዳ ሙጃ ማርያም ላይ ከባድ ምት ገጥሞት የነበረው የተረፈው ያገዛዙ የጦር ሰራዊት ፋኖች መጡብኝ በሚል በዘፈቀደ ዙ 23 ደጋግሞ በመተኮስ ሪቃች ሜዳ ከምትባል ቦታ የከባድ መሳሪያው አረር አርፎ አቶ አዲስ የመለሰ የተባለን የአራት ቤተሰብ አስተዳዳሪ ግለሰብ እርሻው ላይ ምስር እየነቀለ በነበረበት ሰለባ ማድረጉ መዘገቡ አይዘነጋም። በጎጃም ቀጠና ደግሞ የአማራ ፋኖ ብሔራዊ ኃይል አካል የሆነው 5ኛ ክፍለ ጦር ወንበርማ ላይ ቀንቶታል። ትላንት ሰኔ 10ኛ ወር 2017 ዓ.ም በወንበርማ ምድር ለጥላቀን ከርቶት መሬቱ ቤርሙዳ ሆኖበት ዋይ ሲል የወንበርማ ብርጌድና ሻለቃ ሀብታም የሚመራውን የቢዛሞ ጦር ከ6ኛ ክፍለ ጦር ከስተደመና ጋር አቀናይቶ እየመራ ያገዛዙን ኃይል ክፉኛ መጥቶታል። በዚህ አውደ ውጊያ 30 የአብይ አህመድ ጦር ሰራዊት አባላት ሙሉ በሙሉ ሲደመሰሱ ከ10 በላይ የሚሆኑት ደግሞ ቆስለው ቡራ አፈር ጤና ጣቢያ ሲገቡ ከባድ ቁስለኞች ወደ ሽንዲ ተልከዋል ነው የተባለ። ጠላት ሬሳችንን ሳንቀብር ለምን አየህን በሚል ደግሞ ይታይ ሐለሙ የተባለ አንድ የ60 ዓመት ጎልማሳን በስራ ላይ እያለ ገሎ መሸሹ ነው የተነገረው። ይህ በእንዲህ እንዳለ ደግሞ ያገዛዙ መመኪያ ኃይል የሆነው ጥምር ሰራዊት እንደ ጉድ እየተናደ የፋኖ ኃይሎችን መቀላቀሉን ቀጥሏል። የብልጽግና አገዛዝ በሐሰተኛ ፕሮፓጋንዳና ማታለያ የድሃ ልጅን እያስገደደ ለብለብ ስልጠና በመስጠት ከፋኖ ጋር እንዲዋጋ እያስገባው ያለው የጦር ሰራዊት ከህዝቡ ጋር ሲቀላቀል ፋኖ አገዛዙ እንደሚለው ጽንፈኛ ለመሆኑን ይልቁንም የነጻነት ታጋይ መሆኑን ሲረዳ በየቀኑ ፋኖን እየተቀላቀለ ነው። ፋኖ በህዝብ የሚደገፍ ሀቅ ያለው የህዝብን ጥያቄ አንግቦ የተነሳ ኃይል መሆኑን የተበተነው የድሃ ልጅ ወታደር ሳይውል ሳያድር እየተረዳ እጁን እየሰጠው ሲሆን ሰራዊቱ አሁን ላይ የብልጽግና ፕሮፓጋንዳ ሐሰት ብቻ መሆኑን ሲያውቅ በግልና በጅምላ እስከ አዛዡ መክዳቱን ተያይዞታል።
በትናንትናው ዕለትም በርካቶች ፋኖን መቀላቀላቸው ሲነገር በዚህ ሳምንት ብቻ ምስራቅ እዝ ከ302ኛ ኮር ከ76ኛ ክፍለ ጦር ከአንድ ሬጅመንት አንደኛ ሻምበል የሆኑት ጌትሽ አስቻለውና ታደለ አያሌው የተባሉ ግለሰቦች ካገዛዙ በመውጣት የአማራ ፋኖ ብሔራዊ ኃይል አካል የሆኑን የኮሎኔል ታደሰ ሙሉነህ ብርጌድ አለማየሁ ከቤ ሻለቃን 3 ክላሽ በመያዝ ተቀላቅለዋል። ጥላሁን አያሌውና አበጀ ሙሉጌታ የተባሉ የአድማ በተና አባላት የነበሩትም ከደብረ ኤልያስ ከተማ አገዛዙን በመክዳት የቀኝጌታ የፍታሄ ንጉሴ 6ኛ ክፍለ ጦር የቀስተ ደመና ብርጌድ መቀላቀላቸው ነው የተነገረ። ስማቸው አዳነና እንዳወቀ ያደርጋል የተባሉ የሚሊሻ አባላት ደግሞ በተመሳሳይ ከአገዛዙ በመውጣት የበረሃኛው ጅበላ ሙተራ ብርጌድን ተቀላቅለዋል የተባለ። ሁለት የጅማ ተወላጅ የሆኑ የመከላከያ ሰራዊት አባላትም የበላይ ዘለቀ ብርጌድን መቀላቀላቸው ተሰምቷል። እንደ ምንጫችን ገለጻ በግዳይ ተዋጋ ተብሎ ወደ ግንባር ገብቶ የተሰማራው የብልጽግና የጦር ሰራዊት ከመማረክና እጅ ከመስጠት ውጭ የመዋጋቱ ሞራሉ ሞቷል። ብልጽግና ክረምቱ ሳይገባ ፋኖን ለመደምሰስ ያቀደው መክሸፉ ብቻ ሳይሆን ውጤቱ የተገላቢጦሽ እየሆነ ነው። በግዳጅ እንዲዋጉ የተደረጉት ከመደምሰስና ከመማረክ ውጭ ሌላ ያገኙት ፋይዳ የለም። በዚህ ምክንያት ደግሞ አገዛዙ ውስጡ እየተበላ ስለሆነ በአመራሩም ሆነ በሰራዊቱ መካከል አለመተማመን ነግሷል። የታችኛው ካድሬ ከላይኛው ጋር ሆድና ጀርባ ሆነዋል። ከላይ ያሉት ጀነራሎች ተመችቷቸው እንደፈለጋቸው ሲሆኑ አዋጊ መስመራዊ መኮንኖችና ተራ ወታደር ደግሞ መዋጋት ስለማይፈልግ እየከዳ ፋኖን እየተቀላቀለ ነው። የአብይ አህመድ ብልጽግና በውጊያውም በፖለቲካውም ድባቅ ተመቷል። ድሮውንም ስር ያልነበረው የብልጽግና ካድሬ አሁን በተቋም ደረጃ አማራ ክልል ላይ እየፈረሰ ነው። በሌላ በኩል ወጣቶች በገፍ እየታፈሱ እስከ 50 ሺህ ብር እየተጠየቀባቸው ሲሆን አንድ ፖሊስም 5 ሰው ማፈስ እንዳለበት ግዴታ ተጥሎበታል። በአዲስ አበባ የወጣቶች አፈሳ ከምንጊዜውም በላይ አሁን ላይ ተጠናክሮ የቀጠለ መሆኑ ሲነገር በተለይም በኃይሌ ጋርመንት፣ በቦሌ ቡልቡላ፣ በሾላ፣ በየካ፣ በሞጆ አፈሳ እየተካሄደ ነው። ስለ ጉዳዩ የተናገሩት ምንጮች በቦሌ ቡልቡላ ይብሳል ይላሉ ነዋሪዎቹም። ቦሌ ክፍለ ከተማ ወረዳ 12 በተለምዶ ቦሌ ቡልቡላ ተብሎ በሚጠራው ሰፈር ልዩ ቦታው መድኃኔዓለም አካባቢ ወጣቶች በግዴታ እየታፈሱ ነው። የታጠቁ ፖሊሶች ከፊት ለፊት ፓትሮሎችን ይይዛሉ። ከኋላ ደግሞ አይሱዙ መኪና አስከትለው ወጣቶችን እየደበደቡ ወደ አይሱዙ መኪና ይጭናሉ። ሰፈር ውስጥ ገብተውም ይዘው ወጣቶችን እየወጡ ነው ሲሉ ነዋሪዎች አረጋግጠውልናል። ያፈሷቸውን ወጣቶች ደግሞ ወደ ቃሊቲ ክፍለ ከተማ በተለምዶ በርታ ሰፈር ተብሎ በሚጠራው በአንዱ መጋዘን ውስጥ ነው እያስገቧቸው ያሉት የሚሉት ምንጫችን ባለፈው ሁለቱ የደቡብ የእግር ኳስ ክለቦች ማለትም ሲዳማ ቡናና ወላይታ ዲቻ በአዲስ አበባ የዋንጫ ጨዋታ ነበራቸው። በዚያን ቀን በተነሳ ረብሻ ፖሊሶች ላይ የሞትና የአካል መጉደል ደርሶ ነበር የተባለ ሲሆን በደጋፊዎችም እንደዚያው። በዚያም የተነሳ የደቡብ ተወላጆች አሁን ላይ በአዲስ አበባ እየታፈሱ እንደሆነ ነው የተገለጸ። አንድ ፖሊስ 5 ወጣቶችን ካፈሰ የብርና የስልጣን እድገት ይሰጣል። ስልጣናቸው ከፍ ያሉ የፖሊስ መኮንኖች ደግሞ የወጣቶችን አፈሳ ንግድ አድርገውታል። የታፋሽ ቤተሰቦች ልጁን፣ ወንድሙን፣ ባሏን ወዘተ ሊያስፈቱ ሲሄዱ 50 ሺህ ብር ክፈሉና ይለቀቅላቸዋል፣ አለበለዚያ ወደ ወታደራዊ ካምፖች ይሄዳሉ እያሉ በብር ይደራደራሉ። በዚህም ወጣቶችን በማፈስ ንግድ ውስጥ ገብተዋል ነው የተባለ። ከዚህ ጋር በተያያዘ አገዛዙ የአዲስ አበባ ሕዝብን በህግ ብዛት በመቀየድ ገቢ መሰብሰቢያም አድርጎታል እየተባለ ነው። ዛፉን የገጨ 400 ሺህ ብር፣ በሳይክል መንገድ የሄደ ደግሞ በሺ የሚቆጠር ብር ይቀጣል። ብቻ ቁጥር ስፍር የሌለው ህግ በማርቀቅ ገንዘብ እየሰበሰበ ነው። በተለይም አገዛዙ ከአይኤምኤፍ ብድር ከተበደረ በኋላ ብዙ ህግ ማብዛት ሆኗል ስራው። አይኤምኤፍ ከማበደሩ በፊት ለሚያበድረው ሀገር ትዕዛዝ ይሰጣል። የነዳጅ ድጎማ እንዳይደረግ፣ ግብር ህዝቡ ላይ መጨመር፣ ከህዝቡ በሆነው ባልሆነው ገንዘብ መሰብሰብ፣ የሀገሪቱ መገበያያ ገንዘብ አቅሙ እንዲቀንስም ያደርጋል። አይኤምኤፍ ይህንን የሚያደርገው የሀገሪቱ መንግስት ከህዝቡ ገንዘብ ካልሰበሰበ ብድርን አይመልስም ከሚል ነው። በእርግጥ የኢትዮጵያ መንግስትም ከአይኤምኤፍ ብድር ተበድሯልና ህዝቡ ላይ የቅጣት ህግ እየዋጣ ገንዘብ ቢሰበስብ አያስከርምም። አሁን ላይ የቅጣት አዋጅ በኢትዮጵያ የትየለሌ ሆኗል። የአዳነች አቤቤ አስተዳደር አካባቢውንና ግቢውን ያላጸዳም መብራት ይቆርጣል ሲል አሳስቧል። ይሄ ማለት ደንብ በየሰፈሩ እየዞረ ይሄ ሰፈር አልጸዳም ብሎ ጽፎ ለወረዳ ይልካል። ወረዳ ደግሞ መብራት ኃይል ይልክና ይቆርጣል። የዚያ ሰፈር ሰው
መብራት ኃይል ሄዶ አሁን አጽድተናል መብራት ቀጥሉልን ሲል ደግሞ መብራት ኃይል ወደ ወረዳ ይልካቸዋል። ወረዳ ደግሞ ብር ካላመጣችሁ አይሰራላችሁም ይላል። የሰፈሩ ሰውም በግዴታው አዋቶ ለወረዳው ይሰጣል። እንዲህ እያደረገ አገዛዙ በረብ የለሽ ምክንያት በልቶ ማደር ከተሳነው ከዳው ህዝብ ገንዘብ መሰብሰቡን ተያይዞታል። በሌላ መረጃ በአማራ ክልል በሰሜን ወሎ ዞን የሚገኙ ከ58 ሺህ በላይ ተፈናቃዮች በረሃብ እየተሰቃዩ እንደሆነ ነው የታወቀ። ከተለያዩ ወለጋ ዞኖች በተለይም ከምስራቅ ወለጋ በብዛት የተፈናቀሉ አማራዎች በአስከፊ ሁኔታ ውስጥ እንደሚገኙ የሰሜን ወሎ ዞን የአደጋ መከላከልና ምግብ ዋስትና መምሪያ ሳይቀር አስታውቋል። የዞኑ የአደጋ መከላከልና ምግብ ዋስትና መምሪያ ኃላፊ አለሙ ይመር በበኩሉ በሰሜን ወሎ ዞን አጠቃላይ ተፈናቃይ ቁጥር ከ58600 በላይ መድረሱን ነው የተናገረ። ከአጠቃላይ ተፈናቃዮች ውስጥ 18213 የሚሆኑ ደግሞ በዞኑ ባሉ 9 መጠለያ ጣቢያዎች እንደሚገኙ ጠቅሶ ቀሪዎቹ ደግሞ በተለያዩ አካባቢዎች በህብረተሰቡ ውስጥ ተበትነው እንደሚገኙ ገልጿል። በመጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች በብዛት ሴቶች፣ ህጻናትና አረጋውያን መሆናቸውን የጠቆመው ኃላፊው ተፈናቃዮች የምግብ፣ የመድኃኒት፣ የአልባሳትና የመኝታ አገልግሎት እያገኙ እንዳልሆነና ከፍተኛ ችግር ላይ መውደቃቸውን ያረጋገጠ በተለይም ሀብሮ ወረዳ ጃራ ቀበሌ በሚገኘው መጠለያ ጣቢያ ውስጥ ከ10 ሺህ በላይ ተፈናቃዮች መኖራቸው የተረጋገጠ ሲሆን የጃራ መጠለያ ጣቢያ የተፈናቃዮች ተወካይ ሲሳይ መላኩ ተፈናቃዮቹ ካለፉት 2 ዓመታት ጀምሮ ከተለያዩ የወለጋ ዞኖች በተለይም ከምስራቅ ወለጋ በተፈጠረው የሰላም ችግር ምክንያት ተፈናቅለው በመጠለያ ካምፑ የሚገኙ ናቸው ሲል አረጋግጧል። ከዚህ ቀደም በተለያየ አካላት ሲደረግ የነበረው የሰብአዊ ድጋፍ አሁን ላይ ሙሉ በሙሉ በሚባል ደረጃ ከመቆሙ ጋር ተያይዞ ከ3 ወራት በላይ ማስቆጠሩ ጋርም ተያይዞ በዚህ የተነሳ ተፈናቃዮቹ በረሃብና በበሽታ ክፉኛ እየተሰቃዩ መሆኑን አረጋግጧል። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ ያዝናችሁ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ምስጋናችን በያላችሁበት ይድረስ እያልን በዚሁ አበቃን። ሰላም።